ዓለማችን ላይ የተለያዩ ውድ ፈሳሽ ነገራቶች አሉ። ከነዚህም ውስጥ ብር እና ኬሚካሎች እንዲሁም የተለያዩ ውድ መጠጦች ይካተታሉ። ነገር ግን ስንቶቻችንን የጊንጥ መርዝ የዓለማችን ውድ ፈሳሽ ነገር መሆኑን የምናውቀው? ሰላም ውድ የወዘተ ቲዩብ ቻናል ቤተሰቦች፣ እነሆ ዛሬ አዲስ መረጃ ይዘንላችሁ መጥተናል። እስከ ፕሮግራማችን ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የጊንጥ መርዝ የዓለማችን ውዱ ፈሳሽ ነገር ነው። የጊንጥ መርዝ አንድ ጠብታ እስከ $130 ይሸጣል። በእኛ ሀገር ስናሰላው 130 ሲባዛ በ58 7540 ብር ማለት ነው። የጊንጥ 1 ሊትር መርዝ እስከ $10 ሚሊዮን ድረስ ነው። በእኛ ሀገር ስናሰላው እስከ $580 ሚሊዮን ማለት ነው። አብዛኞቻችን ይህንን ነገር ስንሰማ ለአንድ መርዝ ይህ ሁላ ብር መውጣቱ ሊያስገርመን ይችላል። ነገር ግን የጊንጥ መርዝ ለመርዝነት ብቻ ሳይሆን የሚጠቅመው ለተለያዩ ለሕክምና ዘርፎች ይጠቅማል። ሳይንቲስቶች ከዚህ ከጊንጥ መርዝ ክሎሮቶክሲን የተባለን አሚኖ አሲድ ያወጣሉ። ይህ ክሎሮቶክሲን የተባለው አሚኖ አሲድ ለተለያዩ በሽታዎች ይጠቅማል። ከነዚህም በሽታዎች ውስጥ ለካንሰር በሽታዎች እንዲሁም ለማላሪያ ክትባትና ለተለያዩ ለአጥንት በሽታዎች ይጠቅማል። ይህ ብቻ ሳይሆን ለአዙሪትና ለተለያዩ ለአንጎል በሽታዎች ይሆናል። አንድ ጊንጥ በቀን እስከ 2 ሚሊ ሊትር መርዝ ድረስ ያመርታል። ይህ ማለት በወር እስከ 60 ሚሊ ሊትር ያመርታል ማለት ነው። ይህን ደግሞ በአመት ስናሰላው 720 ሚሊ ሊትር በአመት ያመርታል። ውድ የወዘተ ቲዩብ ቻናል ቤተሰቦች፣ ቀጣይ አዲስ መረጃ ይዘንላችሁ እስከምንመጣ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እያልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።